ምንመኘው ነገ አለ ግን ምናልባት ማንገኝበት በትንሽ በትንታ ለምን ሞተው ትንሽ ነገር ለሚገለን ትንሽ ነገር ከመንገድ ለሚያስቀረን ነገር እግዚአብሔር እናጣበታለን። ሀብት ንብረት ፍለጋ ገንዘብ ፍለጋ እግዚአብሔርን ያልተው የለም። ብዙ ሰው እኮ ንስሐ ገባ ሲባል የማይገባው ስራውን ላለመተው ነው። ስራው ውስጥ ኃጢአት ስላለ ምን እበላለሁ ምን እጠጣለሁ እንጀራዬ ነው እሺ ምን ላድርግ ይላል። እንጀራ እኮ እግዚአብሔር ስለሰራ ስለለፋህ አይደለም የምትኖረው። ጎበዝ ስለሆንክ አይደለም አሁን እየበላህ እየጠጣህ ቤት ኪራይ እየከፈልክ ልጆችህን እያሳደግክ የምትኖሪው ጎበዝ ስለሆንሽ እንዳይመስልሽ እግዚአብሔር ቸር ስለሆነ። ስለዚህ ከኃጢአት ውስጥ አልወጣም ምክንያቱም እንጀራዬ ነው የሚል ሰው አለ። የዘላለም እንጀራ የሆነውን ክርስቶስ ትተህ አንዴ በልተህ ኋላ ለሚርብህ እንጀራ ብለህ እግዚአብሔርን ትተዋለህ። ያን ጊዜ ትሰበራለህ። እመኑኝ ዓለም አታላይ ናት በጣም አሳዳ እድሜያችን ጨርሳ የምንፈልገውን ነገር ከሰጠችን በኋላ ነው ትተወናለች፣ ትከዳናለች። ምንም ቃል እንደሌለ አሉ የተባሉ ብዙ ሰዎች እኮ ወድቀዋል።